ሰላም የተወደዳችሁ ሰላም ለእናንተ ይሁን። ሰላማችሁ ይብዛ። ሰሞኑን አንድ ነገር በውስጤ እየተመላለሰ ነበረ። ማለት ምን አይነት መልክ ነው ያለን እያልኩኝ ማለት ነው። በቤተ ክርስቲያን ላይ እኛ ጌታ ስለኛ ዋጋ የከፈለልን አዲስ ፍጥረት የሆነን የዘላለም ሕይወት የተሰጠን ክቡር ደሙ የፈሰሰልን ሰዎች በቤተ ክርስቲያን ውስጥ የክርስቶስ መልክ አለን ወይ? ክርስቶስ እንደሚፈልገው አይነት መልክ አለን ወይ ብዬ ስመለከት አንዳንድ ጊዜ በጣም ነው የሚያስፈራኝ። ካልነቃንበት አንድ ተሰውሮ የሚሰራ ኃይል፣ የሰይጣን የጨለማ ኃይል እንዳለ ይታየኛል። ምክንያቱም ሰዎች መቀባበልን በቤተ ክርስቲያን ላይ እንዲሁም ደግሞ ልዩነትን ማለትም ወይ በብሔር ሊሆን ይችላል ወይ በገንዘብ አቅም ያላቸው አቅም ካላቸው ጋራ አቅም የሌላቸው እንደዚህ አቅም የሌላቸውን እንደዚህ እንደገና ደግሞ መፎካከርን አለመቀባበልን ፍቅርን ደግሞ የሚታይ የክርስቶስ የሆነ ፍቅርን ስናንጸባርቅ አይታይም። እና ይሄ ነገር ሰይጣን ተሰውሮ ካልሰራ በስተቀር እንደዚህ አልተማርንም። ክርስቶስ እንደዚህ አላስተማረንም። ሐዋርያቶችን በነበረው ዘመን እንደዚህ አይነት መልክ የለም። ስለዚህ ልንነቃበት ይገባል ብዬ አስባለሁ። ምክንያቱም ካልነቃንበት ግን ካራክተር ነው፣ በቃ የራሴ ባህሪ ነው እያልን ያንን የሰይጣንን መልክ ስናስተናግድ እንዳንገኝ እፈራለሁ። ስለዚህ ወደ መጽሐፉ ስንመለስ ወይም ደግሞ ወደ እግዚአብሔር ሐሳብ ስንመለስ ግን እንደዚህ አይነት መልክ የለም። እኛ ፍቅራችንን በውጭ ላሉት እንኳን ምንድነው ምሳሌ ልንሆን እንዲሁም ደግሞ ምን ልናደርግ ፍቅራችን ሌሎች ሰዎች ተማርከው ወደኛ እስኪመጡ ድረስ ፍቅራችንን የምናሳይ ሰዎች ልንሆን ሲገባ በቤተ ክርስቲያን ውስጥ በአንድ ላይ አንድ ጽዋ እየጠጣን አንድ ጉባኤ ተቀምጠን ግን ሁለትነት ሶስትነት በቤተ ክርስቲያን ላይ ይታያልና ይህ መልክን ግን ነቅተንበት ከጨለማ እንደሆነ የጨለማ ሐሳብ እንደሆነ ዘርቶብን እንክርዳድ እንደሆነ አምነን ያንን ነገር ለማጥፋት መጣር መቻል አለብን እንጂ እንዲሁ ደግሞ በቲቪ ተወጥረን ማለት ነው አይ በቃ እኔ ያልኩት ልክ ነው፣ በቃ እኔ ትክክለኛ ሰው ነኝ፣ እውነተኛ ሰው ነኝ እያልን ከቀጠልን ግን ጨለማው እድል ያገኛል፣ በር ያገኛል። እውነቴን ነው። እና ይህንን ነገር አይቼ የእውነት በቃ እንደ ቃሉ የምንኖርበትን እንደ መንፈሱ የምንኖርበትን ነገር እግዚአብሔር በቃ እንዲረዳን መጸለይ አለብን፣ ወይም ደግሞ መቃወም አለብን። መቃወም በቃ ይሄ ስር የሰደደ ይሄ የጨለማ ሐሳብ በቤተ ክርስቲያን ላይ ገብቶ ሰዎችን ለገንዘብ ተብሎ በቃ ወንድምን በቃ መግደል ደረጃ ማለት ነው። ስለ ገንዘብ ብሎ በቃ መጽላት፣ ጥላቻ፣ ሐሜትን አሁን እኮ አንድ ሰው የሆነ በቃ በራሱ በቤቱ ወይም በሆነ ነገር በትዳሩ ሊሆን ይችላል፣ በልጆቹ ጉዳይ ሊሆን ይችላል። አንድ ሰው ሲያማክረው በቃ ያ ሰው ወንድሜ ነው ብሎ የእግዚአብሔር ሰው ነው ይጸልይልኛል ብሎ እንኳን ለዛ ሰው መንገር እስኪፈራ ድረስ ምን ሆኗል? መቃ ራሳችንን ከልለን ራሳችንን አጥር ሰርተን ሁለትነትን ፈጥረን እየኖርናለን። እና ይሄ የመንቃት ጉዳይ መንቃት አለብን። በቃ መንቃት አለብን። በቃ ልንነቃ ነው የሚገባው። መንቃት ካልነቃን ግን በቃ ኖርማል ስለሚመስለን በቃ ህይወታችንን ዲስካሬጅ አድርገዋል። ከተጠራንበት ነገር ምን ያደርገናል? ያስወጣናል። ስለዚህ ሰዎች እንዲጨመሩ ወንጌል እንዲሰፋ ራሳችንን በግላችን ምን ማድረግ አለብን? ራሳችንን መመልከት አለብን። እኔ በግሌ ራሱ አስባለሁ። ምክንያቱም ራሴን ካላየው በኔ ህይወት ላይ እየተገለጠ ያለው ካራክተር ምንድነው ብዬ ካራክተር ጸጋና ካራክተርን ለይተን ማወቅ አለብን። አንዳንድ ሰው ተሸፍኗል። ጸጋ ስላለው እግዚአብሔር ለሰጠው ጸጋ ምን አያደርግም? አይጸጸትም። ስለዚህ በዛ ያን ጸጋ ስላለው በቃ በዛ በጸጋው ሽፋን አድርጎ ብዙ ነገሮችን ራሱ አገልጋይ ብዙ ነገሮችን ሲያደርግ እናያለን። ስለዚህ ወደ እግዚአብሔር ሐሳብ መመለስ አለብን። ክርስቶስን ወደ መምሰል መምጣት አለብን። ትውቶች መሆን መቻል አለብን። ያ ደግሞ የሚያደርገን በራሳችን አንችልም። ጸጋው እንዲረዳን ወደ ጸጋው ዙፋን ወደ እግዚአብሔር ምን ማድረግ አለብን? መንበርከክ፣ መጸለይ መቻል አለብን። አዎ እንደዚህ አይነት ካራክተር እየተገለጠብኝ ነው። ኖ ይሄ ክርስቶስ ካራክተር ነው እንዴ? አይደለም። ስለዚህ ምን አደርገዋለሁ? እቃወመዋለሁ። ከኔ ሽሽ እያልኩኝ ምን አደርገዋለሁ? እቃወመዋለሁ። ስለዚህ እየተቃወምን በውስጣችን የተቀመጠ የተሰወረ የጨለማን ሐሳብ ምን ማድረግ አለብን? መንቀል አለብን። ከህይወታችን ላይ ማንሳት አለብን። ምክንያቱም ተሰውሮ ይሰራል።
በሰዎች ውስጥ ተሰውሮ በአገልጋዮች ውስጥ ተሰውሮ ሰዎች በብዙ ነገር በተለይ በዓለም ያሉ በብዙ ጭንቀት አሉ። በብዙ ነገር ዓለም በብዙ ነገር ተይዛለች። እኛ ልንጸልይ ሲገባ ለሰዎች መፍትሄ ልንሆን ሲገባ ለሰዎች የምናጽናና ሰዎች መሆን ሲገባል እኛ ራሳችን እሾክ ከሆንን እኛ ራሳችን በቃ ኔጌቲቭ ነገር የምናደርግ የምናንጸባርቅ ከሆነ እንዴት አድርጎ ነው ሰው ወደኛ ወደ ብርሃናችን የሚመጣው? ወደኛ የሚመጣው እንዴት አድርጎ ነው? ስለዚህ እያንዳንዳችን ነቅተን ምንድነው እኔ ውስጥ የሚሰራው? ምንድነው ምን አይነት ካራክተር ነው ያለኝ? የፍቅር ሰው ነኝ ወይ ብለን ራሳችንን ማየት መቻል አለብን። አንድ ሰው ምንም ሳናደርግለት የሚገርማችሁ አቅፈነው ራሱ እንዴት ነህ ብለን ጥሩ ፊት አሳይተን ብናቅፈው ራሱ አንድ ሰው የሚፈጥርበት ነገር አለ። ነገር ግን እኛ ራሳችን በቃ በራሳችን ነገር በሆነ ወይም ባለጸጋ እንሆናለን ወይ ዕውቀት ያለን ሰዎች እንሆናለን ወይ ምናምን ያ ነገር በቃ ወጥሮን ይዞን አእምሯችንን ይዞን እኔ በልጣለሁ ብለን በቃ የማይሆን ካራክተር የዓለምን ካራክተር እያንጸባረቅናለን። እውነቱን እንነጋገር። ስለዚህ ምን ማድረግ መቻል አለብን? ዝቅ ብለን የእውነት ክብርም የለም ውርደትም የለም። በቃ ኦሬዲ በክርስቶስ አንድ ጊዜ ምን ብለናል? ከብረናል። ወዴት ነው ምን ከብረው? ሌላ ክብር የለም። በቃ አንዴ በክርስቶስ እኛ የከበርን ሰው ነን። ውርደትም የለም ክብርም የለም። በክርስቶስ በቃ እንደ አንድ ነን። ስለዚህ ሰዎችን ቤተክርስቲያን በእውነት ንስሐ መግባት መቻል ካለብንም ንስሐ እንግባ። የእውነት ስር የሰደደ በጣም በቃ ሰዎችን በቃ ቤቴ ብቀመጥ ይሻለኛል የሚል በቃ ነገር ነው እኮ የሚታየው በአሁን ሰዓት። ስለዚህ የፍቅር ልብ እንዲኖረን መልካም ልብ እንዲኖረን የሚያቅፍ ልብ እንዲኖረን ስፔሻሊ በጣም እኛ እናቶች ከሆነን እድሜያችን ትንሽ ከፍ ካለ እነዚህ ወጣቶችን የማቀፍ በቃ ለልጆቹ በቃ እንዴት ነው ብለን የማቅረብ ከኛ አይተው ራሱ እኮ እነሱ የሚወስዱት ነገር አለ። እኛ እኮ ነው ምሳሌዎቻቸው። በጊዜው እኛ አስተማሪ ልንሆን ሲገባ እንደገና ወተት እየጠጣን ጡት እየጠባን እኮ ነን እኛ ስፔሻሊ ትልልቆቹ። ልናፈቅር ይገባል፣ ልንሰበስብ ይገባል፣ የጠፉትን ልንፈልግ ይገባል። የእውነት በውስጣቸው ፍቅርን እንዲኖራቸው ወጣቶችን ምን ማድረግ መቻል አለብን? ዘርን መዝራት መቻል አለብን። እኛንን እኮ ስንዋደድ ከእርስ በራሳችን ሲያዩ እነሱ ቤተክርስቲያን የመቆየት ቤተክርስቲያንን እንዲነው ለካ ብለው ወጣቶች ሌላው ትውልድ የሚረከበን ለማን ነው የምናስረክበው? ጥላቻ ነው የምናስረክበው? መገፋፋት ነው የምናስረክበው? ሁለትነት ነው ዘረኝነት ነው የምናስረክበው? ይህንን ማሰብ መቻል አለብን። እኛ ክርስቲያኖች የቆየን ሰዎች በእድሜ ትልቅ የሆንን ሰዎች የምናስረክበውን ነገር ማወቅ መቻል አለብን። ነገ እግዚአብሔር እንዳይጠይቀን ቤተክርስቲያንን እስኪጠሉ ድረስ ሰው ወጣቶች ልጆቻችን ምክንያቱም ፊት ገና ሲገቡ ራሱ ሰዎች ጋር በቃ ወንድም እኮ ነን፣ ምንም እኮ የሚያገፋፋን ነገር የለም። ክርስቶስ የሞተልንን መተቃቀፍ ነው ያለብን፣ መዋደድ ነው ያለብን፣ መያያዝ ነው ያለብን። ዓለም ወደኛ እንዲመጣ የጠፉ ወደኛ እንዲመጡ የእውነት በጨለማ ያሉ ወደኛ እንዲመጡ እግዚአብሔር ይርዳን በእውነት። እና ይህ ስር የሰደደ ቀስ ብሎ የገባ እባብ የእውነቴን ነው ከህይወታችን ላይ ማስወገድ መቻል አለብን። ከህይወታችን ላይ መቁረጥ መቻል አለብን። ጥላቻን፣ ክፋትን፣ መገፋፋትን፣ እኔነትን፣ ትዕቢትን ቤተክርስቲያን ላይ ዘርቶ ካልነቃን ያጠፋናል። እችልላችሁ ብዬ ነው። የተወደዳችሁ ተባረኩ፣ እንንቃ። ዘመናችሁ ይባረክ። አሜን።